አይፎን ሲገዙ ሊጠነቀቁ የሚገቡ ዋና ዋና ነገሮች። ይህን ቪዲዮ ሳያዩ አይፎን ገዝተው እንዳይሸወዱ ቪዲዮውን እስከ መጨረሻው ይመልከቱ። አይፎን በሚገዙበት ጊዜ ሲም ሎክድ እና ባይፓስ የሚባለው ግራ መጋባት አሁንም እንዳይጠራችሁ በዚህ ቪዲዮ ሁለቱንም በአንዴ ላብራራላችሁ። ሲም ሎክድ ማለት ሲሙ ብቻ የማይሰራ አይፎን ማለት ነው። ለምሳሌ አሁን ሰርቪስ ፕሮቫይደር አለ ኔትወርኩን ፕሮቫይድ የሚያደርግልን። አሁን ለኛ ሀገር ምሳሌ ከፈለጋችሁ ቴሌ ወይም ሳፋሪኮምን ልትወስዱ ትችላላችሁ። አሁን እነሱ ለሚሸጡት ስልክ ከኛ ኔትወርክ ውጪ አትጠቀሙ ማለት መብታቸው ነው። እንደዛ ማድረግ ይችላሉ ማለት ነው። ስለዚህ አሜሪካ ውስጥ ደግሞ ይሄ ነገር የተለመደ ነገር ነው። ስለዚህ እነዛ ኔትወርክ ፕሮቫይደሮች ቀነስ ባለ ዋጋ ወይም በኢንስታሌሽን ቀስቀስ እያሉ እንዲከፍቱ ስልክ ያመቻቹላቸዋል። ይህ ስልክ ደግሞ ከነሱ ኔትወርክ ውጪ እንዳይሰራ የሚደረግ ማለት ነው። እንደዛ የተገዛ ስልክ ላይ አንሎክ ሳይደረግ ወደኛ ሀገር በሚመጣበት ጊዜ ሲሙ አይሰራም፣ ያኔ ሲም ሎክድ ተብሎ ይሸጣል። ነገር ግን ከሲሙ ውጪ ማለትም ከመደወል እና ከዳታ ውጪ ያሉት ፈንክሽኖች ሁሉም በትክክል ይሰራሉ። ባይፓስ በሚሆንበት ጊዜ ግን እነዚህን ነገሮች መጠቀም አትችሉም። ባይፓስ በአጭሩ አንድ ሰው አፕል አይዲ አካውንቱን አክሰስ ማድረግ ሳይችል ሲቀር ስልኩ ባይፓስ ይደረጋል፣ ኢሌጋል በሆኑ ሶፍትዌሮች ማለት ነው። አፕል አይዲ ሳይኖረው እንዲሰራ ማለት ነው። እንደዛ በሚደረግበትን ጊዜ ደግሞ ስልኩ ፈንክሽናል አይሆንም ማለት ነው። ሲም አይሰራላችሁም፣ አንዳንድ አፕሊኬሽኖች አይሰሩላችሁም፣ አፕል አይዲ ማስገባት አትችሉም። በዛ ላይ ደግሞ ስልኩን ሪሴት በምታደርጉበት ጊዜ ድጋሚ ህገወጥ በሆነው ሶፍትዌር ባይፓስ መደረግ አለበት ማለት ነው። ሲም ሎክድ ብቻ ከሆነ ሲሙ ብቻ ነው የማይሰራው፣ ህገወጥም አይደለም ማለት ነው። ባይፓስ በሚሆንበት ጊዜ ግን አንድ ሰው አፕል አይዲ አካውንቱን አክሰስ የማይችለው የሱ ስልክ ካልሆነ ነው፣ በከፍተኛ ደረጃ ማለት ነው። ስለዚህ እነዚህ ስልኮች የተሰረቁ የመሆን ቻንሳቸው ከፍተኛ ነው ማለት ነው። ባይፓስ በምትገዙበት ጊዜ አፕል አይዲ አካውንቱን መጠቀም ስለምትችሉ ብዙ ነገሮችን ሊሚት ያደርጋቸዋል። ይሄ ነገር አሁንም የጠራላችሁ ይመስለኛል። ሲም ሎክድ በጣም ጤነኛ የሚባሉ ስልኮች ናቸው። ሲም ብቻ ነው የሚጎዳችሁ። ባይፓስ ግን በጣም ብዙ ጣጣ ያለው ነው። ሪሴት ማድረግ አትችሉም። እናንተ እንደፈለጋችሁ መቆጣጠር የማትችሉት ስልክ ነው። ስለዚህ ባይፓስ የሚባል ስልክ ባትገዙ ይሻላችኋል። አትግዙ፣ መገዛትም የለበትም። አፕልም እንዲሸጥ አይፈቅድም። ባይፓስ የተደረገ ስልክ ሲጀመር ባይፓስ የሚባለው ውላ እንዲፈጠር አይፈልግም ነበር። ይሄንን አቃችሁ ግዙ። ፎሎ ማድረግ እንዳትረሱ።